ደሬ በእኔ ጨክን ያንን የራቁት ፎቶ ትለቀዋለህ? ግጥም አድርጌ እለቀዋለሁ። እንዴ ቢገባህ እኮ ልክ ባትሆንም እንኳን ስላፈቀረችና ስላመነች ነው የራቁት ፎቶዋን ይላከችልህ። እና እኔ ስለምጠላኝ ነው ብያለሁ። እሺ እሱ ይሁን፣ ግን ያልሽ ነገር እውነት ነው? ደሬ አድርጎታል? አዎ አድርጎታል አልኩ እኮ። ትሰሚኛለሽ? በአጭር ቀን ውስጥ ያንን ቤት በእኔ ስም ታዞሪያለሽ። ምን? የኔ ወንድም በዚህ ዘመን ሳትቀደም መቅደም አለብህ። የምር ደሬ፣ እንደዚህ አይነቱን ተግባር ግን ፈጽሞ ካንተ አልጠበቅኩም ነበር። ጥሩ 5 ሚሊዮን ብር አለሽ? ምን? እንደው በፈጠረ በእናትህ ይዣለሁ፣ አታዋርደኝ በፈጠረ ደርጊ። ትሰሚኛለሽ ፀሐይ፣ እንዲህ ስላለቃቀሽ የሚሰማሽ የለም። ተነሽ አሁን ከእግሬ ላይ። የምነሳው ምን ሰማኝ ከሆነ ብቻ ነው ደርጊ። እኔ እኮ በጣም ስለማፈቅር ነው ያንን ፎቶ የላኩልህ። ተይ እንጂ ለዛ ነው። በይ በይ በይ፣ አሁን ከእግሬ ላይ ተነሽ፣ ወሬሽን ትተሽ። እንደው ስለዛች ስለ ምስኪኗ እናት ብለህ ተለመነኝ። የእናቴን ስም በከንቱ አትጥሪ። እባክህ አታዋርደኝ። እሺ የምትፈልገውን ነገር ሁሉ አላደርግልህ። ጎበዝ። አየሽ፣ እንደዚህ ወደ ቁም ነገር ውስጥ ገቢ ደስ ይላል። ግን እንዴት ጨከንክብኝ? እውነት ደሬ በእኔ ጨክን ያንን የራቁት ፎቶ ትለቀዋለህ? ግጥም አድርጌ እለቀዋለሁ። እንደው ምን ብበድል ነው ገና ከመምጣቴ እንደዚህ ባለ ክፉ ነገር የምትቀበለኝ? አንቺ አረብ ሀገር እንድትሄጂ እኔ ስንት መስዋዕትነት አልከፈልኩም? እኔ መች ካልኩኝ አባት። አንቺ ግን ምን አደረግሽ? እኔን አላምን ብለሽ በእጃዙር ያንን ቤት ገዛሽ። እኔ እኮ አንተን ስላላመንኩ አይደለም። እና ምንድን ነው? ሁለታችን ተጋብተን ስንኖር ለወደፊት መኖሪያ ይሆነናል ብዬ ነው እንጂ እኮ የገዛሁት ክፋት አስቤ አይደለም። አሁን መጃጃሉን ተይና የምልሽን ነገር ብቻ አድርጊ። እሺ ምንድን ነው የማደርገው? ትሰሚኛለሽ? በአጭር ቀን ውስጥ ያንን ቤት በእኔ ስም ታዞሪያለሽ። ምን? እመኚኝ፣ ይሄን የማታደርጊ ከሆነ በአጭር ቀን ውስጥ ገመናሽን አደባባይ ያሰጣልሻል። ደሬ እባክህ ልለምንህ፣ በምታምኑ ነገር ሁሉ ልለምንህ። እኔ እኮ ይሄን ቤት የገዛሁት 5 ዓመት ሙሉ በአረብ ሀገር ተንከራትቼ ባጠራቀምኳት ትንሽ ብር ነው። ደሬ እባክህ የራስሽ ጉዳይ። ያልኩሽን ታረጊያለሽ ታረጊያለሽ። አንቺ እያለቀሽ ባሉ እያለቀሽ ብቻ እንዳይሆን። ምንድን ነው? ምን ሆነሽ ነው? ምን ሆነሽ ነው? ምንድን ነው የሆንሽው? ጓደኛዬ ታረድኩልሽ። መጀመሪያ ተረጋግኝ፣ የሆንሽውን ንገሪኝ። ምን ሆነሽ ነው? ይሄ ምን ተብሎ ይነገራል? በእናትሽ ፀሐይ አታስጨንቂ። ምንድን ነው የሆንሽው? እኔም እኮ ቢጨንቀኝ ነው። ቆይ አታልቅሽ። ደሬ የት ሄዶ ነው? እሱ አልነበር እንዲህ ሊቀበልሽ የነበረው? ነው ባይቀበለኝ እኔም ብሎ ባለባል ፍቅረኛ ጉድፈላ። ዛሬ ልጅቷ ምን ሆናለች እንዴ? ምን ብዬ ልንገርሽ? ኬቱ ልጀምርልሽ? በቃ አታልቅሺ። ለምን ታለቅሻለሽ? ቀስ ብለሽ ለማትነግሪኝ የሚሆንሽው ባንቺዬ፣ እኔ ክፉ ሰው ነኝ እንዴ? ደግሞ እንደዛ ማን ያለሽ እንዴ? እሺ ማፍቀር ኃጢአት ነው? ኧረ ዛሬ ጉድፈላ። ኧረ አይደለም እንዴ? ታዲያ
ምን አድርጌ ነው እንደዚህ ፈተና የበዛብኝ? ፀሐይ የኔ እናት ይኸውልሽ፣ የኔ ቆንጆ ተረጋጊና የሆንሽውን ንገሪኝ። ቆይ ደሬን ከሌላ ሴት ጋር ይዘሽው ነው? እሱ በስልጣን ታዲያ ምንድን ነው የተፈጠረው? ምን ብዬ ልንገርሽ? ቤቱን ይዘርምልሽ። ግድ የለሽም ተረጋጊና ንገሪኝ። ማልቀስሽን ትተሽ ተረጋግተሽ ንገሪኝ የሆንሽውን። እሺ አትታዘቢኝ? ምን ብዬ ነው የምታዘብሽ? ከመቼ ወዲህ ነው ደግሞ እኔ አንቺ የምታዘብሽ? ወይ ቅሌት፣ ወይ ቅሌት፣ ወይ ቅሌት። ኧረ እባክሽ አታልቅሽ። አንቺ ብቻ ታስጨንቅኝ። የሆንሽውን ነገር ተናገሪ። እሺ አታልቅሽ ፀሐይ። ሄሎ መንጌ። ደሬ እንዴት ነህ? አለሁልህ። እውነቱን ለመናገር ቻንስ ልሞክር ብዬ ነው እንጂ ታነሳለህ ብዬ አልጠበቅኩም ነበር። እንዴት እንደዛ ልትል ቻልክ? ያው ለአመታት ስጠብቃት የነበረ ፍቅር እንደምትመጣ ነግረኝ ነበራ። ጥሩ ገምተሃል። እና መች ነው የምታስተዋውቀኝ? አንተ በተመቸ ቀን አስተዋውቃለሁ። ደስ ይለኛል፣ ግን ድምፅህ ልክ አይደለም። ችግር አለ እንዴ ደሬ? ኧረ ምንም ችግር የለም። ያው ገና ፍቅረኛዬን መቀበሌም አይደል? እሱስ ልክ ብላል። በቃ ጊዜን አልሻማባ። ልክ ነህ። ጊዜን ባትሻማ ነው የሚሻለው። ደግሞ ለወገብ ጠንቀቅ እያልክ እሺ? እሺ የኔ ሀሳቢ። በጣም አመሰግናለሁ። ፀሐይ ግን ምን ነካሽ? ምንድን ነው ያደረግሽው? ቆይ እኔ እንጃ አንቺ ምን ልቤንና ቀልቤን እንደወሰደብኝ አላውቅም። እሺ ምንድን ነው የምናደርገው? የኔ እናት ይኸውልሽ፣ መጀመሪያ አንቺ ተረጋጊ። ከዛ ምን ማድረግ እንዳለብን እናስባለን። እንዴት አድርጌ ልረጋጋ? እስኪ አስቢ። ያንን ቤት እኮ የገዛሁት 5 ዓመት ሙሉ ተቃጥዬ ነው። አውቃለሁ እኮ የኔ እናት። እንዴት ብዬ ነው ቤቱ ያንተ ነው እንካ ብዬ የምሰጠው? እንዴ ይሄማ ፈጽሞ አይሆንም። እና ታዲያ አይኔ እያየ የእርቃን ፎቶና ቪዲዮን ኢንተርኔት ላይ ልቀቀው? አይ እሱም አይሆንም። ባንቺ እናቴ እኮ ታማሚ ናት። አባቴም እርጅና ተጫጭኖታል። እስኪ አስቢው ይህን ፎቶ ቢያዩ ምን እንደሚሆኑ። እሱማ በጣም ከባድ እንደሆነ እኮ ይገባኛል። እመኚኝ፣ ሁለቱም ይሞቱብኛል። የሴጣን ጆሮ ይደፈን። በእናትህ ተረጋጊና የሆነ መንገድ እኮ አናጣም። ምን አይነት መንገድ? እኔም እኮ ግራ ቢገባኝ ነው። ጭንቀትሽ እኮ ይገባኛል፣ ግን ግድ የለሽም የሆነ መንገድ አናጣም እኮ። ምን አይነት መንገድ? እስኪ ወይ ቆይ ካልሆነ እኔም ብሆን አናግረዋለሁ። እስኪ አናግሪው፣ ገመናዬን ሸፍኝልኝ ጓደኛዬ። እሺ ተረጋጊ፣ አንቺ ተረጋጊና አናግረዋለሁ። እሺ አይደለም ቆይ ግን አንቺ ምንድን ነው የምትጨቀጭቅኝ? አንተ ግን ምን አይነት ሰው ነህ? ቆይ ምን አድርጊ ነው የምትላት? ምን አደረግኳት እንዴ? ቢገባህ እኮ ልክ ባትሆንም እንኳን ስላፈቀረችና ስላመነች ነው የራቁት ፎቶዋን ይላከችል። እና እኔ ስለምጠላኝ ነው ብያለሁ? እና ላፈቀረችና ላመነች ሴት ምላሹ ይሄ ነው? አንቺ የማታውቂው ብዙ ነገር ስላለ እዚህ ውስጥ እጅሽን ባታስገቢ ጥሩ ነው። እስኪ ንገረኝ እባክህ፣ ምንድን ነው የማላውቀው ነገር? እሷ በቁሜ ነው የገደለች እኮ። ምን አድርጋ? ለአንቺ መናገሩ አያስፈልግም። አሃ ለአንተ ሳትነግርህ በራሷ መንገድ ይሄን ቤት ስለገዛች ነው? ይሄ ለአንቺ ተራ ጉዳይ ነው አይደለ? አዎ በጣም ተራ ነገር ነው። እንዴት? ምክንያቱም የፈለገችውን ነገር ማድረግ መብቷ ስለሆነ። ከ5 ዓመት በፊት ስንት ነገር አድርጌ አረብ ሀገር ስልካት እኮ እቅዳችን ይሄ አልነበረ። አሃ ገባኝ። ያላንተ እውቅና ምንም ነገር ማድረግ አልነበረባትም ማለት ነው አይደል? አዎ ምንም ማድረግ አልነበረባት። አንተ ግን ቆይ ያመሃል? ጭንቅላት አይሰራም? አዎ ይሰራል። ደረጃ አሁን እያደረክ ያለከው ነገር ግን በህግ እንደሚያስጠይቅ ታውቃለህ? ታዲያ ለምን ፍርድ ቤት ከሰሽ አታሳስሪ እንዴ? አረ ደረጃ ቀልብ ግዛ። እኔ እንኳን ሳቅኩ ፀሐይ እዛ ሆና በየወሩ ገንዘብ ትልክልህ ነበር። የላከች እንደሆነስ ምን ይደንቃል? እኔ እኮ ማለት ፍቅረኛዋ ብቻ ሳልሆን ባለውለቷም ጭምር ነኝ። ይኸውልህ ደረጃ አዳምጠኝ። ይሄ ነገር የደረሰው በእህቴ ቢሆንስ ብለህ አስብና እምነግርህን ነገር ብቻ እሺ ብለህ አዳምጠኝ።
አዝናለሁ ባንቹ። ምንም ነገር ልረዳሽ አልችልም። ያላት አንድና አንድ አማራጭ ቤቱን በእኔ ስም ማድረግ ብቻ ነው። ይሄ ምን አይነት ሰይጣን ነው? ሄሎ የኔ ልጅ። እንዴ እማ፣ ይሄን ስልክ የት አገኘሽው? ወንድምሽ ነው የሰጠኝ። ጤናሽ እንዴት ነሽ? ደህና ነኝ እናቴ። አንቺ እንዴት ነሽ? እኔ እንኳን በሰላም መግባትሽን እንደው ለመስማት ብዬ ነው። በሰላም ገብቻለሁ የኔ እናት። ደህና ነሽልኝ? እንደው የኔ ልጅ ውይ መድኃኒዓለም ምን ይሳነዋል? እንኳን አንቺን ለሀገርሽ አበቃልኝ እንጂ። አውቃለሁ እማዬ። እኔስ ሀገር አቋርጬ የመጣው ስለምን ሆነና? ጎሽ ተባረክ የኔ እናት። በቃ እናት አለም እንኳን ድምፅሽን ሰማው። እሺ እናቴ። በጣም ናፍቀሽኛል። እሺ እደውልልሻለሁ። ስሚ፣ ቆይ ምን ለማድረግ እየሞከርሽ ነው? ምን አደረግኩ ትላለች እንዴ? ያቺ ባንቹ ነች ምናምን የምትባል ጓደኛሽ ለምንድን ነው የነገርሻል? ዳሬ ምን ላድርግ? ቢጨንቀኝና የማማክረው ሳጣ እኮ ነው። ተይ እንጂ። ቆይ ግን ለእሷ ስለነገርሻት የሚለወጥ ነገር ያለ መስሎሽ ነው? እንደዛ አይደለም። እና ምንድን ነው? ቆይ ግን አንቺ እኔ የምልሽ እንዴ ስሚኝ፣ እያየሽኝ አውሪ እንዴ። 10 እግር ላይ መደፋት አይሰለችሽም እንዴ? ትሰሚኛለሽ? እኔ ደረጀ ያልኩሽን ብቻ አድርጊ፣ ስሙን በእኔ አዙሪ። ለዛች ቆሼ ቆምቦሬ በረሮ ስለነገርሻት ምንም የሚለወጥ ነገር የለም። ሰማሽኝ አይደለ? ሀበደር ምትረጫጩት ዴ ባልሳሳት ስምሽን ባንቹ ነው ያልሽኝ አይደል? አዎ ባንቹ ነኝ። እንዴት አገኘሽኝ? ቅድም እንደነገርኩ ፀሐይ አረብ ሀገር እያለች ዳሬ እንድከታተለው ነግራኝ ነበር እና ብዙ ጊዜ ደግሞ ካንተ ጋር አየዋለሁ። እሺ። እና በቃ ከስራ የምትወጣበትን ሰዓት ጠብቄ ላናግርህ መጣሁ። እሺ እሱ ይሁን፣ ግን ያልሽኝ ነገር እውነት ነው? ዳሬ አድርጎታል? አዎ አድርጎታል አልኩህ እኮ። ከሰዓታት በፊት ደውዬለት እኮ ፍቅረኛውን አግኝቷል፣ ጥሩ ጊዜ እያሳለፉ እንደሆነ ነግሮኛል። እመኔኝ መንጌ፣ እሱ እየዋሸህ ነው። ቆይ ምን አይነት ነገር ነው እየተፈጠረ ያለው? ይኸውልህ አሁን የምልህን ነገር ብቻ እሺ ብለህ ስማኝ። ምንድን ነው የምሰማሽ? ልጅቷ ታማሚ ናትና በጣም የደከሙ አባት አሏት። ይሄንንም ቤት የገዛችው እነሱን ለመጦር ብላ ነው። እሺ። እና አሁን የተንከሴት ልጅ እንደፎከረው ይሄን ፎቶ ፖስት ካደረገው እነዚህ ሰዎች መሞታቸው ነው። የምትይው ነገር እኮ ገብቶኛል፣ ግን ዳሬ ይህን ነገር ማድረጉ ማመን አልቻልኩም። እባክህ መንጌ ችክ አትበል። ችክ እያልኩ እኮ አይደለም፣ ግን ልጁ የነበረው ስብዕና ይህን ነገር ያደርጋል ብዬ ማመን አቅቶኝ እኮ ነው። ፕሊስ አሁን ጊዜ አናጥፋ። አሁን በቃ ይልቅ አናግረው። ቆይ ምን ብዬ ነው የማናግረው? ፎቶውን ያጥፋላት፣ ከፈለገ ደግሞ የፈለገውን ያክል ትከፍለዋለች። ማናገሩን ሳናግረዋለሁ፣ ግን እባክህ መንጌ ግን ምናምን አትበል እባክህ፣ ጭንቀታችን ይግባ። ቆይ እህት የለህም? እሺ እሱም አለችኝ፣ እንደ አይኔ ብሌን የመሳሳላት እህት ነው ያለችኝ። እና በቃ አሁን የደረሰው ነገር በእህት እንደደረሰ አድርጋ አስበህ ልትረዳ ሞክር እባክህ። እሺ የምችለውን ሁሉ አደርጋለሁ። በጣም አመሰግናለሁ። አሁን ብቻዋን ስለምትወል ልሂድላት በቃ። እሺ በቃ። ቆይ የምሰማው ስለ ዳሬ ነው ወይስ ልጅቱ ተሳስታለች?
ምናሳስብሽ በኔ ላይ ምነው ዳረሽው ልቤን ለስቃይ የሌለብሽን ዘማኝ ደርዬ እኔ እኮ ህልሜ ከአንተ ጋር ተጋብቶ መኖር ነበር። አሁንስ ታዲያ ማን አትኖሪም አለሽ? ቆይ አትወደኝም ነበር? ባልወድሽ ነው እንዴ የአባቴን መሬት ሸጬ ያን ሁላ ብር ከፍዬ አረብ ሀገር የሸኘሁሽ? ታዲያ ለምን እንደዚህ ተቀየርክብኝ? ምን ሊሆን ይችላል? ያው አንቺም ስለተቀየርሽብኝ ነዋ። እኔ ምን አድርገኝ የተቀየርኩብኝ? እኔን እዚህ ቁጭ አድርገሽ በእጃዙር ቤት ከመግዛት በላይ መቀየር መከዳት አለ እንዴ? እኔ እኮ ይሄንን ያደረኩት ለክፋት አይደለም። እንደዛ ከሆነማ እኔም እኮ ቤቱን በኔ ስም አድርግልኝ ያልኩሽ ለክፋት አይደለም። እሺ ብር ልስጥ? ስንት ብር? ያው አካውንቴ ላይ 200 ሺህ ብር አለ። 200 ሺህ ብር? አራት አስቅ አፈሽም ሞልተሽ 200 ሺህ ብር እንዴ? ምን ነው ደርዬ? ቀልደኛ። በአሁን ሰዓት 200 ሺህ ብር ምን ያደርጋል ብለሽ ነው? ይዘ ቆቀርቢበት። እሺ ስንት ይሆናል? ጥሩ 5 ሚሊዮን ብር አለሽ? ምን? አየሽ፣ እኔ የምፈልገው ከአቅምሽ በላይ ስለሆነ ያለሽ አማራጭ ቤቱን በእኔ ስም አዞሪ። እኔ እኮ የቤት ሰራተኛ ነኝ። ከየት አምጥቼ ነው 5 ሚሊዮን ብር የምሰጥ? እንጃልሽ፣ ከየትም አምጪ። ያማይሆን ከሆነ ግን እመኝኝ የማይሆን ነገር ነው የሚፈጠረው። እንደው ደርዬ እንግዲህ ምንድን ነው አስሬ እንደ ጦስ ዶሮ እግሬ ስር የምትንደፋደፊው? ምን ላድርግ? ቢጨንቀኝ እኮ ነው። እሱን አላቅልሽም። ይኸውልሽ ማታ እስከምመጣ ድረስ የሆነ ውሳኔ ላይ ደርሰሽ ጠብቂ። አለበለዚያ ግን የሚሆነው ሁሉ የከፋ ነው። ሄሎ ቆይ አንተ እንዴት ባንቹ ልታገኛት ቻልክ? እሱን ተወና አሁን የጠየቅኩን ብቻ መልስልኝ። አየህ፣ ይሄ ማለት እኮ እዛ ሆና እየሰለለችኝ ነበር ማለት ነው። ደሬ ምን ሆናል? እኔ የምጠይቅን ትተህ ሌላ ነገር ታወሳስባለህ እንዴ? ምን ላድርግ መንጌ፣ እንዴት ስትጫወትብኝ እንደነበረ እኮ እያስታወስኩ ነው። አሁን እሱን ተወና የጠየቅኩን ብቻ መልስልኝ። ምንድን ነው የጠየቀኝ? ቆይ የተባለውን ነገር አድርገሃል እንዴ? ምንድን ነው የተባለው? ቆይ የፀሐይ የራቁት ፎቶ ይዘህ ቤቱን በስሜ ካላደረግሽ ብላ አስፈራርታታል? ይሄ ማስፈራራት አይደለም። የፈጣሪ አለ አድርገዋል ማለት ነው? አዎ አድርጌዋለሁ። ምን ታካብዳለህ? እንዴት ነው የማላካብደው? እኮ በጣም ትልቅ ስህተት ነው። ለአንተ ነዋ ስህተቱ፣ ለእኔ ግን ከልክም በላይ ልክ ነው። ገባህ? እኔ ግን ምንም እየገባኝ አይደለም። ቆይ ትወዳታል ነበር? አዎ እወዳት ነበር። ሶ ዋት? ግን እሷ ያደረገችኝ ነገር ለእሷ ያለኝን ፍቅርና እምነት ተሸርሽሮ ገደል ገብቷል። ቆይ እንደዚህ የጨከንክባት ምን ብትበድል ነው? መንጌ አንተ የማታውቀው ብዙ ነገር አለ እኮ። ምንድን ነው እስኪ ንገረኝ። እሷን አረብ ሀገር ለመላክ ያልከፈልኩት መስዋዕትነት የለም እና እሷ ግን ለእኔ በየወሩ 20 እና 30 ሺህ ብር እየላከች በእጃዙር ግን ቤት እንደገዛች ሰማሁ። ታዲያ ብገዛ ምንድን ነው ችግሩ? ይሄ እንዴት ነው የማይገባ እንዴ? ነገ አገባዋለሁ ብላ ቃል ከገባችለት ፍቅረኛዋ ደብቃ በሚስጥር ቤት መግዛቷ ምናልባት ሰርፕራይዝ ልታደርግህ አይደል? ታዲያ ምንድን ነው? ስለማታምነኝ ነው። ምናልባት እዚህ ከመጣች በኋላ ከሌላ ወንድ ጋር ተጋብታ ልትኖርበት ይሆናል። የፈጣሪ አለ። ደሬ ግን በጤናህ ነው? አዎ በጤናዬ ነው። እኔ ግን ምንም ልክ እየመሰልከኝ አይደለም። አንተ የፈለግከውን ዴፊኒሽን ልትሰጠው ትችላለህ። እኔ ግን እያደረግኩት ያለው ነገር ትክክል እንደሆነ ነው የሚሰማኝ። እሺ ቤቱን ሰጠች እንበል። ከዛ በኋላ ያንተና የሷ ህይወት ምንድን ነው የሚሆነው? እሱ በእሷ ፍላጎት ላይ የተመሰረተ ይሆናል።
አልገባኝም። አብሬ እኖራለሁ ካለች ሚስቴ ሆና መኖር ትችላለች። አይ ካለች ግን ውሳኔው የራሷ ነው። እኔ ግን በጣም ግራ እያጋባኝ ነው። የኔ ወንድም በዚህ ዘመን ሳትቀደም መቅደም አለብህ። እሷ እኔን ተጠቅማ በስሟ ቤት ገዝታ ሌላ አግብታ ልትቀድመኝ ለራት ስታመቻቸኝ እኔ ደግሞ የራቁት ፎቶዋን ይዤ ለቁርስ አደረኳት። ገባህ? የምር ደሬ፣ እንደዚህ አይነቱን ተግባር ግን ፈጽሞ ካንተ አልጠበቅኩም ነበር። አሁን ተወኝ እባክህ። ይልቅ አንድ ሁለት ልል እየሄድኩ ነው። ከፈለክ ና ልጋብዝ። አመሰግናለሁ። ከሆነ መልካም ቀን። ወይኔ በእግዚአብሔር፣ ምንድነው ነገሩ? ቆይ ባንቺ ምን ማድረግሽ ነው? እንዴ ምን አደረኩኝ? እንዴት ለጓደኛው ትነግሪዋለሽ? ታዲያ እኔን አልሰማ ሲለኝ ምን ላደርግ? ምንም ትክክል አልሰራሽ። ቆይ ምን ሆኖ ስህተት የሆነው? ለአንቺ ስለነገርኩሽ ራሱ አካኪ ዘራፍ እያለ ነበር። ጭራሽ አሁን ጓደኛው እንደሰማሰቅ በቃ አለቀልኝ። እኔ እኮ የተሻለ አማራጭ ስላጣው ነው። እሱ እኮ ገብቶኛል። ግድ የለሽም ፀዬ፣ የሚሆነው ነገር እኮ አይታወቅም። ምናልባት ጓደኛውን ሊሰማው ይችላል። አታስቢው፣ ፈጽሞ አይሰማውም። እንዴት? ገንዘብ ልስጥ ብዬ ልደራደረው ሞክሬ ነበር እና ምን አለ? እኔ የጠራሁትን ገንዘብ እንዴት እንዳረከሰው ባይሽ። ቆይ አንቺ ስንት ጠርተሽለት ነው? 200,000 ብር። ምን? ብዙ ነው አይደል? እንዴ በጣም ብዙ ብር ነው እንጂ። ለደሬ ግን ተራ ብር። ቆይና ታዲያ ስንት ብር ነው የሚፈልገው? 5 ሚሊዮን ብር። እንዴ 5 ሚሊዮን ብር? አይገርምሽም? የፈጣሪ ያለ። ቆይ ሰውየው ምን ሆኗል? እኔ ምንም እየገባኝ አይደለም። እሺ አሁን ምንድን ነው የሚሻለን? እኔ እንጃ ባንቹ፣ ጭንቅ ብሎኛል። የኔ እናት በቃ አትጨናነቂ። ላድርግልሽ ነው ነገሩ ሁሉ እኮ ከአቅሜ በላይ ሆነብኝ። ይገባኛል እኮ። ቆይ ግን እንደዚህ አይነት ጥቃት ሲደርስ የሚያጋልጡ የምታውቂያቸው ሰዎች የሉ? ችግር እኮ እጄ ላይ ምንም አይነት መረጃ የለም። እንዴት? የሚገርምሽ ፎቶውን ካስላከኝ በኋላ የስልክ መሰረቅ ወይም ሌላ ነገር ሊኖር ይችላል ብሎ ከቴሌግራምም ከስልክሽ ውስጥም አጥፊ ብሎኝ ሁሉንም አጥፍቼዋለሁ። ታዲያ ማለት እኮ እሱ ጋርም ጠፍቷል ማለት ነው። እሱማ ተንኮል ስላሰበ ቀድሞ ዳውንሎድ አድርጎት ነው እኔን አጥፊ ያለኝ። አየሽ እንዴት እንደተጫወተብኝ። ምን አይነት መሰሪ ሰው ነው ግን። ገርምሽ ልቤን በፍቅር አውሮት እሱ ለካ ለተንኮል እያመቻቸኝ ነበር። ወይኔ ግን በጣም ክፉ ሰው ነው። በጣም ማን ይደውል? ጓደኛ ሄሎ መንጌ። ባንቹ እንዴት ነሽ? አለሁልህ። ምን አዲስ? አናገርከው እንዴ? አዎ አናግሬዋለሁ። እና ምን አለ? እሱን በአካል አግኝቼ ብነግርሽ አይሻልም? ቅድም ካወራንበት ቦታ ጠብቅሻለሁ። እሺ በቃ መጣሁ። ባንቹ ምን አለ? በአካል ስንገናኝ እነግርሻለሁ ነው የሚለው። ለምን አሁን በስልክ አይነግርሽም? እሱ እንግዲህ የራሱ ምክንያት ይኖረዋል። ግድ የለሽም ተረጋጊና እኔ ሄጄ ላናግረው። ከዛ የሚለውን አሳውቅሻለሁ። እሺ እኔ እናት አንቺንም ማስጨነቁሽ አይደል? ምን ማለት ነው? እኔ እኮ እህትሽ ነኝ። ለማንኛውም አሁን ልሂድ። አዲስ ነገር ካለ አሳውቅሻለሁ። እሺ እንዴት ነህ? አለሁ እግዚአብሔር ይመስገን። አናገርከው? ምን አለ? ያሳየኝ ነገር ከጠበቁት በላይ አስቀያሚ ነበር። ሀሳቤን መቼም አልቀይርም ማለክ አይደል? እሱ ብቻ ሳይሆን አለ አይደል ፈጽሞ የማላውቀው ያክል ስሜት እንዲሰማኝ ነው ያደረገኝ። ቆይ እሱ ምን ሆኖ ነው በዚህ ልክ ክፉ የሆነው? እኔም አልገባኝ ያለኝ ነገር ቢኖር እኮ እሱ ነው። ቆይ እሺ ምንድነው ማድረግ ያለብን? አላውቅም፣ ግን እሷ ምን አይነት ሁኔታ ውስጥ ነው ያለችው? ተሰብራለች። ከመጠን በላይ እያለቀሰች ነው። ምን አይነት ነገር ነው በእናትሽ? አይገርምም? 200,000 ብር ልስጥ ስትለው ምን ቢላት ጥሩ ነው? ምን አለ? 200,000 ብር ነው እንዴ ብሎ አይሳለቅባትም መሰለህ? እና ስንት ብር ፈልጎ ነው? 5 ሚሊዮን ብር። ምን? አይገርምም? እሷ ናት? አዎ ደወለች። ምንድነው የምላት? እኔ እንጃ። የሆነ ነገር ብለሽ ቢሆን ትሪት ብታደርጊያት ጥሩ ነው። ሄሎ ፀሐይ። ባንቺ መንጌ ምን አለ? ያው ከሱ ጋርም ጥሩ ንግግር አላደረጉም። አልስማማም ፎቶ ለቀዋለሁ አለ። አረ አይደለም። አይ እንደዛ አይደለም። እንደዛ በፍጹም አላለም። እና ምን አለ? ያው
በቃ በንግግር ምንም ሊግባቡ አልቻሉም። ወይ ጣጣ ዘጋችሁ። ወይኔ የምር ደሬ ግን በዚህ ልክ ክፉ ይሆናል ብዬ አስቤ አላቅም ነበር። የሰው ሆዱ የወፍ ወንዱ አይታወቅም የሚባለው ለዛ አይደል? ይቺ ልጅ ባላቃትም በጣም ነው ያሳዘነችኝ። አሁን እንጂ በጣም መንጌ፣ እንደዚህ ለተጠቃሽ ሴት ለማዘን እኮ የግድ መታወቅ አያስፈልግም። በጣም ልክ ነሽ። ነገ ታገናኘኛለሽ? አይ እሱ እንኳን የሚሆን አይመስለኝም። ለምን? ያው ትንሽ በተፈጠረው ነገር አፍረት የተሰማት ስለሆነ በዚህ ጉዳይ ላይ ሰው ማግኘት የምትፈልግ አይመስለኝም። ለአንተ ስለነገርኩ ራሱ በጣም እየተበሳጨችብኝ ነበር። እንዴ ለምን ሲባል ነው የምታፍረው? ስንቱ በየቤቱ የሚያደርገውን ጉድ ቤት ቁጠሮ እኮ። እሱ እኮ ይገባኛል፣ ግን ፀሐይ አሁን አንተ ነገሮችን ባልክበት መንገድ የምትረዳበት ጊዜ ላይ አይደለም ያለችው። እሱ ሊሆን ይችላል። ነገሩ እኮ ሆቴል የደረሰባት ያክል እየተሰማኛለሁ። እሺ ብትልሽ ግን አሳምነሻት ባገኛት በጣም ደስ ይለኛል። እስኪ የምችለውን ለማድረግ ሞክራለሁ። መሰሪ ምን እያደረግሽ ነው? ምን አደረኩ? የኔ ደረጀን ስልክ ልትወስጂ ወይኔ ዶሬ፣ በእናትህ ዶሬ፣ ወይኔ ማን ነው? እኔ ነኝ ፀሐይ። ግቢ፣ ክፍት ነው ባንቺ። እንዴ ፀሐይ፣ ምንድን ነው ጉዱ? ቁጭ በይ፣ ቆይ ባንቺ እነግርሻለሁ። ምን ሆነሽ ነው? ቆይ እነግርሻለሁ። ፊትሽ እኮ በልዟል። ያደረ የሚባል አጋንንት መጥቶሽ ነው አይደል? ንገሪኝ እስቲ። ቆይ ልይሽ። እንዴ በጣም ተጎድተሻል እኮ። አሁን ባንቺ ቁጭ በይና ቆይ፣ የሆነው ነገር ነው ማለት ነው። ቆይ ምንድን ነው የተፈጠረው? ቁጭ በይ እዛ ጋር። እሺ ይኸው ቁጭ አልኩ። ምንድን ነው? እንዴት ነህ መጌ? እንዴት ነው? አሎ ሰላም ነው? እንሂድ በቃ። ቆይ ግን በሰላም ነው? ዛሬ ካንተ ጋር ስራ መሄድ እፈልጋለሁ ብለህ ያስጠበቀኝ? እውነት ግን የምትጠይቀኝ ለምን እንደፈለግኩ ሳይገባ ቀርቶ ነው? ስለ ፀሐይ ልጨቀጭቀኝ ነው አይደል? መጨቅጨቅ አልከው? ታዲያ ከዚህ በላይ መጨቅጨቅ ከየት ይመጣል? የፈለግከውን ስያሜ ልትሰጠው ትችላለህ። እኔ ግን ብዙ ልጠይቅ የምፈልገው ጉዳይ አለኝ። ቆይ ምንድን ነው የምትጠይቀኝ? እውነት ይህ ስብዕና ያንተ ነው? ይህን እንድትመልስልኝ እፈልጋለሁ። ከንግግሬ ይልቅ ተግባሬ ብዙ ነገርን የመለሰልኝ ይመስለኛል። እየጠየቁ ያለሁት እኮ ተግባርን ማመን ስላቃተኝ እኮ ነው። አክሽንስ አር ፓወርፉል ዛን ወርድስ ይባላል። ሰማህ? ብሰማስ?
እሱንም የምታውቀው ከሆነ ከንግግሬ ይልቅ ተግባሬን አስተውል። ኦኬ? እያልከኝ ያለው ትክክለኛ ማንነትህ ፍቅረኛ ላይ በምታደርገው ድርጊት የተገለጠ ነው? እሱን ነው ማመን የፈለግከው? ለምን ግራ ታጋባኛለህ? ግራ መጋባት ካልፈለግ እኔ ከምልህ ይልቅ አንተ ማለት የፈለግከውን ነገር ለምን በግልጽ አትናገር? ጥሩ፣ ከልብ እምሰማኝ ከሆነ እንደ ጓደኛ እምልህ ብዙ ነገሮች አሉ። እሺ እሰማሃለሁ፣ ቀጥል። ፀሐይ ግን እውነት ደሬ ጨክኖ አንቺ ላይ እጁን አነሳ? አይገርምሽም? እንደዛ በየወሩ ገንዘብ እየላክሽ እንዳልቀለብሽው አሁን አንቺ ላይ እጁን አነሳ አይደል? አለመታደል ይሉታል ይሄ ነው። በይ አሁን ተነሽ። የት ለመሄድ እንዴ እንደ ደበደበሽ ሄደን ለፖሊስ እናመለክታለን። ከዛስ? እናሳስረዋለን። ሴት ልጅ መደብደብ ወንጀል እንደሆነ አታውቂምና ነው? እሱ ማይገባኝ ነው እንደሚመስልሽ? ታዲያ ምንድን ነው? አትርሽ እንጂ እጁ ላይ ያለው የሰርግ ወይም የሃኒሙን ፎቶ አይደለም እኮ የኔ ራቁት ፎቶ ነው። ገባሽ? እና እንደዚህ አይነት ጥቃት ደርሶብሽ እያየን ዝም እንበል ነው የምትይ? ዝም ከማለት ውጪ ምንም አማራጭ የለም። አይ ወንዶች፣ ውይ ወንዶች ግን ምን እንደሚሻላቸው ምን አይነት ሰይጣን የሆኑ ፍጥረት ናቸው። ተይ ባንቺ እንደዛ አይባልም። ለምንድን ነው የማይባለው? ምክንያቱም እንደ አባትሽና እንደ አባቴ ያሉ መልካም ወንዶች ስላሉ። እሺ በአንተ በኩል ማለት የፈለግከውን ነገር በሙሉ ተናግረ ጨረስክ አይደል? አዎ ጨርሻለሁ። እኔ ደግሞ ከዚህ በኋላ አንድ ግልጽ አቋሜን ላሳውቅ እፈልጋለሁ። እሺ ምንድን ነው አቋም? ወይ የገዛችውን ቤት በስሜ ታዞርልኛለች፣ ካልሆነ ደግሞ 5 ሚሊዮን ብር ትሰጠኛለች። ይሄን አላደርግም አሻፈረኝ የምትል ከሆነ ግን ፎቶዎቿን በየአደባባዩ ነው ማሰጣላት። ቆይ የእሷን ፎቶ በኢንተርኔት ከለቀቅ በኋላ ህግ ዝም የሚል ይመስላል? እሱ የሚያስጨንቀኝ ይመስላል? እንዴት? ዛሬ ፎቶዎቿን ካሰራጨው በኋላ ፖሊሶች መጥተው እጄ ላይ ካቴና ቢያስገቡም አይደንቀኝ። ምን ትሰማለህ መንጌ? ካሁን በኋላ ተሳስተ በዚህ ጉዳይ ልታናግረኝ እንዳትሞክር። ባናግርህ ምን እንዳይፈጠር ነው? የዛኔማ በእኔ እናንተ መሃል ግልጽ ጦርነት እንዳወሽክ ቁጠረው። እሺ ጀሬ፣ አይደለም አንድ ጊዜ 1000 ጊዜ ጦርነት ውስጥ እንግባ እንጂ ይህን ነገር እንድታደርግ አልፈቅድልህም። ባንቺ የት ነሽ? ፀሐይ ጋር ነኝ። በጣም ጥሩ። ትናንትና ተገናኘንበት ቦታ ጠብቅሻለሁ። እንኳንም አንተ ደወልክ እንጂ እኔ ራሴ ላገኝ ፈልጌ ነበር። አሁኑኑ ላገኝሽ እፈልጋለሁ። አይ ምንም አይደለም። መንጌ ከሚባለው ልጅ ጋር ልትገናኝ ነው አይደል? አዎ ልንገናኝ ነው እኮ። ለምንድን ነው የምታገኙ? ለምን ይመስልሻል? ትሰሚኛለሽ ባንቹ፣ ተሳስተሽም ቢሆን እንደ ደበደበኝ ትነግሪውና የኔና ያንቺ ነገር ያበቃለታል። እሺ አልነግረውም። ባንቹ ቆይ ይሄ ግን ምን አይነት አውሬነት ነው? እኔ ምንም አላውቅም። ቆይ ደሬን ከዚህ በፊት ስታውቀው እንደዚህ አይነት ሰው ነበር? እኔ ሳውቀውማ ሴት ልጅ እንኳን ገንዘብ አምጪውን ሊደበድባት ይቅርና ሰው ቀና ብሎ የማያይ ልጅ ነበር እኮ። እሺ ቆይ አሁን ምንድን ማድረግ ያለብን? አሁን ተወስጂኝና ፀሐይ ጋር ታገናኛለሽ። አይ እሱን ማድረግ አልችልም። ለምን? ምክንያቱም ሁለት ነገር በጣም ከመጠን በላይ እያስጨነቃት ነው። ምንድን ነው እሱ? አንደኛው ያው በተፈጠረው ነገር በጣም አፍረት እየተሰማት ነው ያለው። እሷ ምንድን ነው እንደዚህ የምታካብደው? ነገሩ እኮ ኖርማል ነው። እንዴት ባንቹ አሁን እኔና አንቺ እንደዚህ ቁመናል አይደል? አዎ ግን እኮ ካስተዋልሽ ልብስ ለብሰን የቆምን ራቁት ሰዎች ነን አይደል? ያ ስለዚህ ከኛ የሚጠበቀው ነፃነት እንዲሰማትና ነገሩን እንድትጋፈጠው ልንገነባት ይገባል። እሱ እኮ ጥሩ ሀሳብ ነው። ግን ሌላ ደግሞ ምን አለ? ይኸውልህ ፀሐይ እንደደበደባት እኛ ማወቃችንን ካወቀ ሌላ ችግር ይፈጠራል ብላ በጣም ፈርታለች። እናማ እንዳታገኝ ይሄ ሌላኛው ምክንያት ነው። ፕሊስ ባንቹ እሺ በይኝና አብረናት እንሁን። ቆይ ግን ታውቃታለህ እንዴ? አረ በፍጹም። ግን ለምን ጠየቅሽኝ? አይ በዚህ ልክ ስትቆረቆርላት ሳይ በጣም ገርሞኝ ነው። ለምን ይገርምሻል? እንደ ነፍስ የምሳሳላት እህት አለችኝ እኮ። ይገርማል። ደግሞ ምን ገረመሽ? ቅድም በደሬ የተነሳ ወንድን ሁሉ ሳማርር ነበር። አሁን ያንተን ሁኔታ ሳይ ደግሞ የዓለም ተቃራኒነት በጣም ገርሞኝ ነው። ባንቹ በጣም ብዙ ክፉ ወንዶች እንዳሉ ጥሩ ወንዶችም አሉ። በጣም ክፉ ሴቶች እንዳሉ መልካም ሴቶችም አሉ። ስለዚህ በአንዱ ኩነኔ ሌላውን መጠቅለል ጥሩ አይደለም።
ልክ ነህ። እሺ እንሂድ በቃ። ውይ ፀሐዬ ደግሞ ጀመረሽ። ምን አረኩልሽና ነው? እንዴ የአባትን የእርሻ መሬት ሰጠ እኔን አረብ ሀገር ከመላክ በላይ ምን ባልውለት አለ? ፀሐዬ ወይዳይ ይሄ እኮ ውለት አይደለም። አንድ የሚያፈቅር ወንድ ለሚያፈቅራት ሴት ከሚያደርገው ጥቂቱን እኮ ነው ያደረኩልሽ። እሱ ላንተ ነው ደርጊ። እንደዚህ ክፉ ወንድ በበዛበት ዘመን መስዋዕትነት የሚከፍል ወንድ ማግኘት ከባድ ነው። እሱስ ልክ ነሽ። እመኔም ደግሞ ውለታን አረሳም። እሺ ግድ ነው፣ ይሄማ ግድ ነው። አንድ አለኝ የምላት ንብረቴን አይኗን አጥፍቼ ሸጬማ ብትረሺ እውነት እኔ እጎዳብሻለሁ። እመኔም ደርጊ። እንደ ሄድኩኝ በመጀመሪያ ደሞዜ የመሬትን ምትክ እንድትገዛ ነው ብር ምልክል። እስቲ ይሄ ካልሆነ ግን እጎዳብሻለሁ። እመነኝ፣ አትጎዳብኝ። አንቺ እስስት፣ የዛኔም ቢሆን ነግሬሽ ነበር። አንቺ ግን እኔን አላምንም ብለሽ በእጅ አዙር በስምሽ ቤት ገዛሽ። እመኚ፣ በቁምሽ ካላሰቃየሽ ምን አለ ደረጀ ቤ መቼስ ማታ የተፈጠረውን ነገር ለዛች ተንከሲስ ጓደኛሽ አልነገርሻትም አይደል? ለማን ሊሆን ይችላል? ለዛች እባብ ነዋ፣ ባንቺ ለምትባለው። ኧረ ደሬ አልነገርኩትም። ትሰሚኛለሽ? ተሳስተሽ ደሬ እጁን አንስቶብኝ ነበር ብትያት ውርደት ትከናነቢያለሽ። ኧረ እኔ አልነገርኳትም ደሬ፣ በእናትህ አታስጨንቀኝ። አይ እንግዲህ የራስሽ ጉዳይ። ታስጨንቀኝ ትላለች እንዴ? ሄሎ ሄሎ፣ ደርዬ ወይ ፀሐዬ፣ እኔ ግን አሁን እዛ ስሄድ አልናፍቅህም እንዴ? እንዴት ነው የማትናፍቀኝ? በጣም ነው እንጂ የምትናፍቀኝ። የእህል ውሃና የቤተሰቤ ነገር ሆኖብኝ ነው እንጂ እኮ ባሌ ደስ ይለኝ ነበር። ፀሐዬ፣ እኔ ራሱ የምር የተሻለ ህይወትና ኑሮ ብለን ነው እንጂ ባትሄጂ ደስ ይለኛል። ልክ ነህ ደርዬ። ወይ ፀሐዬ፣ ግን እዛ ምንም ዓመት ያህል ብቆይ ትጠብቀኛለህ እንዴ? ፀሐዬ፣ ይሄ ምን አይነት ጥያቄ ነው? በቃ ዝም ብለህ መልስልኝ። ፀሐዬ፣ ለምን 1000 ዓመታት ቆይ? በደንብ አድርጌ ነው የምጠብቅሽ። እሺ ረባት፣ እኔ አንቺ ብቻ ፀሐዬ፣ የማልጠብቅሽ ይመስልሻል? አሁን የሽኝ ምንድን ነው ያስነኩት? ወይስ አስጠልቼህ ነው? ማን ነው? ግቢ፣ ባንቺ ክፍት ነው።
ስሜትሽ ይገባናል። ለነገሩ ለማውራት ነው የመጣ ነው። እሺ አንቺ አንዴ ላውራሽ። ይሄ ለምን እዚህ ዋና ሆነ? አንዱ ችግር የለውም ግቢ እናውራት። ቆይ አንቺ ምን ማድረግሽ ነው? እንዴ ምን አደረኩኝ? እንዴት ቤት ድረስ ይዘሽው ትመጫለሽ? እና ምን ላድርግ? የነበርንበት ሁኔታ የግዴ ሰው እርዳታ እንደሚያስፈልገን ተሰማኝና ይዤው መጣሁ። ዛሬ ቅርብ ሰዓት ደውሎ ምን እንዳለኝ ታውቂያለሽ? ምን አለሽ? የማታውን ነገር አንድ ሰው ይስማና ፎቶሽን በአደባባይ አሰጣልሻለሁ ነው ያለኝ። ይሄ ሰይጣን የሆነ ሰውዬ ምን ባደርገው ነው ግን የሚሻለኝ? ቆይ ይኸውልሽ ባንቺ አሁን ቀጥ ብለሽ ይዘሽ እንደመጣሽ ይዘሽ ነው ውጪ። እሱን ማድረግ አልችልም። ለምን ሲባል እሱ ራሱ ነው ተከትሎኝ የመጣው። በዛ ላይ ደግሞ እንዲወጣ ከፈለግሽ አንቺ ራስሽ ሄደሽ ወጣ ነው። ኧረ በጣም ጥሩ እላለሁ። እባክህ ከዚህ ቤት ውጣ። ከዚህ ቤት ነው ያልሽው? አዎ ከዚህ ቤት ውጣ። ለምን ሲባል? ምክንያቱም ዳሬ እዚህ እንዳላችሁ ከመጣ ሌላ ነገር ነው የሚፈጠረው። ቆይ እሺ ለምንድን ነው ያቀረቀሽው? የገዛ ስራ ያሳፍሩኝ። የገዛ ስራዬ ነው ያልሽው? አዎ ስራዬ በጣም ነው የሚያሳፍረኝ። ትሰሚኛለሽ ፀሐይ፣ አንቺ እኮ ምንም የሚያሳፍር ስራ አልሰራሽም። ተው ሞራሌን ለመጠበቅ አትሞክር። እመኚኝ፣ ሞራልሽን ለመጠበቅ አይደለም። እና አሁን የምነግርሽን ልብ ብለሽ አዳምጪ። ምንድን ነው እሱ? አንቺ ማለት እኮ የቤተሰቦችሽን ኑሮ ለማቃናት የልጅነት እድሜሽን የሰዋች ልጅ ነሽ። አረብ ሀገር ሄደሽ ተቃጥለሽ የአባትሽን አንገት ቀና ያደረግሽ ልጅ እኮ ነሽ። የወደፊት ህይወትሽ ማማር ዛሬ ተሰቃይተሽ ለፍተሽ የወጣች ጀግና ሴት እኮ ነሽ። የምርህን ነው መንጌ? አዎ ፀሐይ፣ ለእኔ ከራሷ ይልቅ ለቤተሰቦቿ የምትኖር ሴት ለእኔ ጀግና ሴት ናት። ግን እኮ በገዛ እጄ እርቃኔን ፎቶ አንስቼ ራሴን ያዋረድኩ ርካሽ ሴት ነኝ። በነገራችን ላይ ራስሽን ፎቶ አንስተሽ ለሱ በመላክሽ ራስሽን ያዋረድሽ መስሎ እንዳይሰማሽ። ለምን? ምክንያቱም አንቺን ያደረግሽው ራስሽን ለማርከስ ወይም ለማዋረድ አይደለም፣ ለምታፈቅሪው ሰው ፍቅርሽን ለመግለጽ ነበር። እሱ ግን እኮ ይህንን ተጠቅሞ ዋጋ እያስከፈለኝ ነው። አየሽ፣ ውርደት ማለት ይሄ ነው። አንቺ ራስሽን ስትሰጪው፣ እሱ ግን በገንዘብ ሊቀይርሽ ሞከረ። ርካሽነት ማለት ይሄ ነው። መንጌ ከልብ ነው ግን ይህንን እያወራኸኝ ያለኸው? አንድ እህት አለችኝ፣ በእሷ ስም እምልልሻለሁ፣ ከልቤ ነው። እውነት እንደዚህ ትረዳኛለህ ብዬ አላሰብኩም ነበር። አሁን ቀለል አለሽ? በደንብ ቅልል ብሎኛል። አሁን ስለ ነገሩ በደንብ ብናወራበት ደስ ይለኛል። ግን ደሬ ይመጣል ብለሽ ፈርተሽ ነው አይደል? አዎ። ግድ የለሽም፣ አሁን አይመጣም። ለምን እንደዛ አልክ? አንድ ቢሮ አይደል የምንሰራው? አለቃችን ብዙ ስራ አዞታል። እሱን ሳጨርስ ደግሞ ሊመጣ አይችልም። አሁን ስለ ጉዳዩ በደንብ ማውራት እንችላለን አይደል ባንቹ? እሱ ጥሩ ሀሳብ ነው። ግን እቺ ልጅ ከነጋ ምንም እህል የቀመሰች አይመስለኝም። እኔ ሄጄ ከሆቴል የሆነ ምግብ ነገር ይዤ ልምጣ። በጣም አሪፍ። ባንቹ እኔ ምንም ምግብ አላስብኝም። እንደሱ የሚባል ነገር የለም። መጣሁ። ፀሐይ፣ የጠየኩሽን መልሽልኝ እንጂ። ምን ነበር ያልከኝ? እዛ እያለች ለደሬ ምን ታደርጊለት ነበር? እኔ እዛ ሲሄድ ደሬ የአባቱን እርሻ ማሳ ሸጦ ነበር እኔን ሸኘኝ። ባይገርም መንጌ 6 ወር ባልሞላ ጊዜ ውስጥ ነበረ ብር ልኬለት ከዛ የበለጠ መሬት የገዛው። እሺ። ከዛ ለቤተሰቦቼ ብር በላኩ ቁጥር ለሱም 10,000 20,000 እያረኩ ልክለት ነበር። እሱን እንኳን አውቃለሁ። ባይገርም ይሄንን የማደርገው ከሌለኝ አይቆጥብኝ ነበር። ፀሐይ እባክሽ አታልቅሽ። እኔ እኮ እየጠየኩሽ ያለው ተናግረሽ ቀለል እንዲልሽ እንጂ እንድታልቅሽ አይደለም። ምን ላድርግ መንጌ? ያሳለፍኩትን ስቃይ ሳስበው ያመኛል። ቆይ ከዛ የነበረው ህይወትሽ ከባድ ነበር አይደል? ከባድ የሚለው ቃል አይገልጽም። እስኪ ትንሽ አጫውችኝ። ባይገርም መንጌ እዚህ ሆነን አረብ ሀገር ሲባልና እዛ ሄደ ያለው ነገር በጣም ይለያያል። ሰው ይናፍቅሃል፣
ቀን ሙሉ ስትሰራ ውለህ ሌሊትም አትተኛ። ቆይ ሌሊት መስራት ግዴታ ነው እንዴ? የኔ ወንድም ሰራተኛ እኮ ነህ። ደከመኝ ሰለቸኝ ማለት አትችልም። በዛ ላይ የሚያሳዩክ ንቀት። ፀሐይ በቃ ተይው፣ ከዚህ በላይ አላስወራሽ። ደግሞ የማይሆን ነገር ስለቀሰቅኩብሽ በጣም ይቅርታ። ስመጣ ምን አስቤ እንደነበር ታውቃለህ? ምን ነበር? እናቴ መቁረጥ ትፈልጋለች። እናቴን እንድትቆርብ አድርጌ እናትና አባቴን የተረጋጋ ህይወት ማኖርና ከዛ በኋላ ከደሬ ጋር ደስ የሚል ህይወት መኖር ነበረ። አሁንም እኮ እናትና አባትሽን በደንብ መንከባከብ ትችላለሽ። እነሱ ሰሞኑን ትመጣለች ብለው ደፋ ቀና እያሉ ነው። እኔ ግን ውርደታቸውን ለማከናነብ ጫፍ ላይ ደርሻለሁ። እመኚ፣ እሱ በፍጹም ሊሆን አይችልም። እና አይንሽ እያየ ለዘመናት የለፋሽበትን ቤት ስጪው ነው የምትለኝ? እሱ በፍጹም አይሆንም። ታዲያ ምንድን ነው የሚሆነው? እሱን አላውቅም፣ ግን የሆነ መንገድ እንፈልጋለን። አትልፋ፣ ምንም መንገድ የለም። ቀድሞ ተዘጋጅቶበት ስለነበር በምንም አይነት መንገድ ላሸንፈው አልችልም። ፀሐይ እባክሽ ተስፋ አትቁረጭ። ፈጣሪ ለሁሉም ነገር መፍትሄ አለው። መንገድ እኔ ግን ፈተና የበዛ በፈተና የሚጸና ሰው የተባረከ ነው ሲባል አልሰማሽም አይደል? እርኩስ ደወለ። ምን ፈለክ? የት ነሽ? የትስ ቢሆን ምን አገባ? ባንቹ የጠየቅኩሽን ጥያቄ ትክክለኛውን መልስ ብቻ መልሽ። ባልሰጥ ምን ልታመጣ ነው? የኔ ራቁት ፎቶ እንደሆነ የለ። አሁን ሌላ ወሬ ባታወሪ ጥሩ ነው። አንተ ራስህ ወሬ አታብዛ። ለምን እንደደወልክ ተናገር። ፀሐይን አግኝተሻት ነበር? ባገኛት ባላገኛት አንተ ምን አገባ? ባንቹ አላገኘዋት። እርግጠኛ ነሽ? አዎ እርግጠኛ ነኝ። አላምንሽም። እናንተ አላመንከኝም እና እኔ ምን ላድርግ? እንጃልሽ። ትሰማኛለህ ሰውዬ? እኔ በጣም ብዙ ስራ አለብኝ። እሺ ቻው። ሄሎ ሄሎ። እንዴ ጆሮዬ ላይ ስልክ መዝጋት። አንቺ ቆነጫ፣ አጉል ከኔ ጋር ባትሳፈጪ ጥሩ ይመስለኛል። አሁን ቀለል አልሽ አይደል? በጣም እግዚአብሔር ይስጥልኝ። ያው ታረጋግሽ። ቆይ ቢሮ ይቆያል አልከኝ ነበር? አዎ ይቆያል። እሱ ላይሆንም ይችላል። እሱ ላይሆንም ይችላል። ከሱ ውጪ ማለት ነው።